ቆይ አንተ እንዴት እንደማፈቅራት እያወቅህ ለምንድን ነው የማታስታርቀን? እኔም የሷም ጓደኛ አይደለ እንዴ? ጠልታለች መሰለኝ፣ አስቀይማታል። ግን እኔ እንደምንም ላስታርቃችሁ ሞክራለሁ። አታስብ። አደራን፣ በእናትህ አደራ። እነሱን አስታርቋቸው ማለት እኮ ለኔ ያለቀኝ። ምንም አዲስ ነገር የለም ሳሚ? አረ ምንም አዲስ ነገር የለም። እሱ ከነጭራሹ ረስቶሻል። እኔን እንዲህ በቀላሉ ተወኝ ማለት ነው? ምን አውቄ በእናትሽ። መንገድ ላይ ከሴት ጋር አይቼዋለሁ። ሌላ ፍቅሬን ይዟል መሰለኝ። የሲምቦ ነገር በጣም ጨንቆኛል። ጓደኛህን ግን አምነህ ሆኖ እሷ ጋር የምትልከው? በጣም ነው ማምነው። እንደው በምን ይቅርታ አልጠይቃት? ድጋሚ እንዳይታረቁ አድርጌ ነው ያጣላዋቸው። ራሴ መፍታት አለብኝ። እሷ የኔ ብቻ ነው የምትሆነው። ሳሚ ሁሉንም ነገር ነግሮኛል። ከኔ የተሻለች ሴት እንዳገኘክ ልታገባም እንደሆነ ጭምር ነግሮኛል። ጓደኛህን ግን አምነህ ሆኖ እሷ ጋር የምትልከው? ያለው አማራጭ ሌላ ህይወት መጀመር ነው። እንደዚህ እኮ ቀላል አይደለም። ቀላል ነው መኝ። ይኸውልሽ እኔ ከልጅነታችን ጀምሮ ነው ማፈቅርሽ። እባክሽ እኔ ሁኚ። ቆይ አንተ እንዴት እንደማፈቅራት እያወቅህ ለምንድን ነው የማታስታርቀን? እኔም የሷም ጓደኛ አይደለ እንዴ? ላናግራት እየሞከርኩ ነው ጸጋ። እኔም መጣላታችሁን አልፈልገውም እኮ። በእናትህ እንደምንም ብለህ ሞክርልኝ። እኔ እሷን አጥቼ መኖር አልችልም። እሷ እኮ ስላንተ ማውራት አትፈልግም። እሱ ነው ችግሩ። ጠልታለች መሰለኝ፣ አስቀይማታል። ከይቅርታ በላይ ምን አለ? ግን እኔ እንደምንም ላስታርቃችሁ ሞክራለሁ። አታስብ። አደራን፣ በእናትህ አደራ። እሺ። ቀለኛ። እነሱን አስታርቋቸው ማለት እኮ ለኔ ያለቀኝ ማለት። እኔ እሷን በጣም ነው ማፈቅራት፣ ግን እሷ ከእሱ ጋር ነው የምፈልገው። እንዴት ነው ህይወቴን ያለሷ ምኖር? ይኸው እሷም ደወለች። ወይዬ አሁንም ምንም አዲስ ነገር የለም ሳሚ? አረ ምንም አዲስ ነገር የለም። እሱ ከነጭራሹ ረስቶሻል። ስለ እኔ ምንም አውርቶክ ወይም ጠይቆ ካያውቅም እኔ እኮ እሱን ማጣት አልፈልግም። ይቅርታ ቢጠይቀኝ እኮ ሁሉም ነገር ይስተካከላል። ምንም ሳላንቺ አይጠይቀኝም። እኔን እንዲህ በቀላሉ ተወኝ ማለት ነው? ምን አውቄ በእናትሽ። መንገድ ላይ ከሴት ጋር አይቼዋለሁ። ሌላ ፍቅሬን ይዟል መሰለኝ። ግን እንደዚህ ይደረግም በጣም ኖር ነው። ቻው በቃ ሳሚ፣ ምንም ነገር መስማት አልፈልግም። እኔን አያፈቅረኝም ነበር ማለት ነው ፈጣሪ። ግን በዚህ መንገድ ይሳካላል? በደንብ ይሳካል። በምንም አይነት መንገድ እንዳይገናኙ ማድረግ ነው። ቆይ እንዴት ነው በእኔ እንደዚህ ልጨክን የቻለችው? ጥፋቱ እኮ ያንተ ነው። እንዴት ፍቅረኛ ያለ ሴት ታቅፋለህ? አቀፋት የምትለው እኮ አብሮ አደጌን ነው። ልጅቷ ትንሽ ቀበጥ ናት። በዛ ሰዓት ከፍቷት ስለነበር ነው ያቀፍኳት። እሷ ደግሞ ይሄ ልትረዳ አልቻለችም። ሁሌም ከሷ ጋር ትጠረጥረኛለች። እኔ ልጅቷ እንደ እህቴ ነው የማያት፣ እሱ ግን ለእሷ ሊገባት አልቻለም። ያው ታፈቅረ የለ ለዛ እኮ ነው ባንተ መቀናው። አውቃለሁ እንደምታፈቅረኝ፣ እኔም አፈቅራታለሁ። እባክህ አንተ እንደምንም ያለውን ነገር ነግረህ አስታርቅን። እኔ እሷን ማጣት አልፈልግም። እየሞከርኩ ነው፣ እሷ ግን ሳጠናቀርም። እስኪ አሁን ላገኛት ስለሆነ ድጋሚ ላውራት ሞክራለሁ። አደራህን፣ አንተ የኔም የሷም የቅርብ ጓደኛ ነህ። ልታስታርቀን ይገባል። ስራዬ ብለህ ያዝልኝ። አታስብ፣ የጓደኝነትን ጥግ አሳያለሁ። አገኘከው አይደል? አዎ አግኝቼው ነበር። ልክ እንደተለያየ ልብስ ቀይሬ አንቺ ጋር ነው የመጣሁት። እና ምን አለክ? በአንቺ ተስፋ እንደቆረጠ ነው የነገረኝ። ከእሷ የተሻለች ሴት አግኝቻለሁ ብሎኛል። በዚህ ባጭር ጊዜ እኔ ማመን አልችልም። እኔም ገርሞኛል። ከመጀመሪያም አያፈቅርሽም ማለት እኮ ነው። አይ ማፍቀር እንኳን ያፈቅረኛል፣ እሱን አውቃለሁ። ቢያፈቅርሽማ እንዲያደርግም ሊያገባት ወስኗል እኮ። ምን? ወይ ላናግረው እንዴ? እኔ እኮ በሰዓቱ ተናድጄ ስለነበር ነው ብሎክ ያደረኩት። አይ ወንድ ልጅ ሆነ ካናገርሽው ሊኮራብሽ ይችላል። አታናግሪው። እሺ በቃ አንቺ ለማድረግ ከዚህ የተሻለ አጋጣሚ አላገኝም። ምንም ብትፋቀሩም አብራችሁ መሆን የለባችሁም። አንቺ የኔ ብቻ ነው የምትሆኚ፣ የኔ ብቻ። የሲምቦ ነገር በጣም ጨንቆኛል። ጓደኛህን ግን አምነህ ሆኖ እሷ ጋር የምትልከው? ማለት አምነህ ሆኖ ማለትማ የእናንተን አብሮ መሆን የሚፈልግ አይነት ሰው ነው? መጥፎ ነገር ያደርጋል ብዬ አላስብም። የእኔም የሷን በጣም የቅርብ ጓደኛ ነው። አብሮ አደግም ነን። በእኔና በእሱ አብሮ መሆን ከሚደሰቱ ሰዎች መሃል የመጀመሪያው እሱ ነው። በጣም ነው ማምነው። እኔ ነኝ ያልኩ፣ ዝም ብለህ ዘመድህን ላክባት። አይ ዘመድና ተራራ ከሩቅ ነው የሚያምረው። በራሴው መንገድ ብፈታ ይሻለኛል። እንደዛ ካልክ ለምን ሄዳ አታናግራት? እስኪ እኔም እሱን አስቤያለሁ። ሄጄ ባወራት ይሻላል። ሳሚንም በዚህ መሃል አስቸገርኩት። አሁን እንደዛ ይሻላል። አንተው ሄዳ አናግራት። አሁን ሄጄ አወራታለሁ በቃ።
ጸጋ እንዴ ሳሚ ከየት ነው? አሁን በዚህ ጋር ኮስታል ፋይቺ ነው የመጣሁት። አዎ በእናትህ አንተንም አስቸገርኩ አይደል? ሲምቦን ራሴ ላውራት እየሄድኩኝ ነው። እንዴ የምን አስቸገርኩ ነው? ጓደኛ አይደለህ እንዴ? ያው ምንም ቢሆን ይሰለቻል እኮ ይገባኛል። በል ነገር አታበላሽ። ልጅቷ ሀገር ካለቀኩ ብላ በግድ ነው ለምን የመለስኳት። ማለት እኔን ጥላ? አዎ ባንተ ተስፋ ቆርጣለች። እንደምንም ላሳምናት እኮ እየሞከርኩ ነው። ከዛ ሁሉ ፍቅር በአንዴ እንደዚህ? እስኪ በእናትህ ፋዘር ታሞብኛል፣ 1,000 ብር ፈልግልኝ። የኔ ፍቅር ለምን የኔን ስልክ አንሸጠውም? አስፈላጊ ከሆነ ሀብሌንም እንጨምርበታለን። ሄሎ የኔ ፍቅር። ወይ የኔ ባል አትመጪም እንዴ? ቆየሽብኝ እኮ። ደርሻለሁ፣ ይሄው አንተ ጋር ነኝ። ደግሞ 30 ብር ብቻ ነው ያለኝ። ቺፕስም ቢሆን እየበላን እንዝናናለን። ነይልኝ። እኔ ጋር ደግሞ 20 ብር አለ። በቃ እንጨምርበታለን። መጣሁ የኔ ፍቅር። አቃለው እንደሚከብድ ለኔቶ ሁሉም ነገር ይስተካከላል። አንተ እንዳልክ በቃ እኔ አላናግራትም። አንተው እንዳረክ አድርገህ ጨርሰው በእናትህ አደራ። አብሽር አሳምናታለሁ። እንደዚህ ተናዳብህ አንተና እሷ ብትገናኙ ጥሩ ነገር አይፈጠርም። እሺ አዎ እንደዚህ እሺ በል እንጂ እኔ ጅል አንዴ እጅ እስካስገባ ብቻ ጠብቀኝ። እንደው በምን ይቅርታ አልጠይቃት? ያ ነገር እንዴት ሆነልህ? ሁሉም ነገር እንዳሰብኩት ሄዷል። ድጋሚ እንዳይታረቁ አድርጌ ነው ያጣላዋቸው። ወይ ቤቷ ልሄድ እንዴ? ይገርማል። እንዲህ በቀላሉ? አዎ በቀላሉ። እሷን እኔ ለማድረግ ትንሽ ጊዜ ነው ይፈጅብኝ። ግን አንተ ያረከውን ነገር ሊያውቁ የሚችሉበት መንገድ የለም? ይሄን ነገር ራሴ መፍታት አለብኝ። በምንም ታምር ሊያውቁብኝ አይችሉም። እሷ እኔ ብቻ ነው የምትሆነው። ይመችህ። ሰላም ጸጋ፣ እንዴት ነህ? አውቃለሁ ሌላ ህይወት ውስጥ ነው ያለኸው። ልረብሽህ አይገባም። ሳሚ ሁሉንም ነገር ነግሮኛል። ከኔ የተሻለች ሴት እንዳገኘህ ልታገባም እንደሆነ ጭምር ነግሮኛል። ጓደኛህን ግን አምነህ ሆነው እሷ ጋር የምትልከው? ለእኔ ያለህ ፍቅር በዚህ ፍጥነት ይጠፋል ብዬ አስቤ አላውቅም። እኔ ግን ከልቤ ነበር ማፈቅርህ። እስከ ዛሬ ላይ ያስኩበት ጊዜ በጣም ይቅርታ። አንተን ለመርሳት ስል ሀገር ለመቀየር ወስኛለሁ። መቼም አታየኝም፣ እኔም አላይክ። መልካም ነገር ሁሉ ይግጠምክ። ሁሌም አፈቅርሃለሁ። ክርልኝ። እኔ እሷን አጥቼ መኖር አልችልም። እሷ እኮ አንተ ማውራት አትፈልግም። እሱ ነው ችግሩ። ስራዬ ብለህ ያዝልኝ። አታስብ፣ የጓደኝነትን ጥግ አሳያለሁ። አቃለው እንደሚከብድ ለኔቶ ሁሉም ነገር ይስተካከላል። ለምን አዲስ ህይወት መጀመራችን? ለምንድነው ለሱ ብለሽ ሀገር የምትለቂው? የተሻለ እኮ ሊመጣ ይችላል። ለምን ሞኝ የምትሆኚው? እሱን ለመርሳት ያለኝ አማራጭ ከዚህ መሄድ ብቻ ነው። መርሳትሽ እኮ አይቀርም። እሁድ እኮ ሽማግሌ ሊልክ ነገሮችን እያመቻችን ነው። ያለው አማራጭ ሌላ ህይወት መጀመር ነው። ሰው እያገባ እየተጋባ ነው። እኔና አንቺ ብቻ እኮ ነው የቀረ ነው። እኛም የሆነንም በጊዜ መፈለግ አለብን። እንደዚህ እኮ ቀላል አይደለም። ቀላል ነው መኝ። ይኸውልሽ ሲምቦ፣ ያንቺና የሱን ነገር ፈጣሪ አልፈቀደውም። ይኸውልሽ እኔ ከልጅነታችን ጀምሮ ነው ማፈቅርሽ። እስከ ዛሬም እንደማይሆንሽ እያወቅኩ ነው እስኪገባሽ ዝም ያልኩት። አሁን ግን የኔና አንቺ ጊዜ ደርሷል። እባክሽ የኔ ሁኚ። ምን የተፈጠረ ነው? እሷ መቼም ያንተ መሆን አትችልም። እንደዚህ አይነት ሰው ትሆናለህ ብዬ አንድም ቀን ገምቼም አላውቅም። ማለት ቴክስት ካረኩለት በኋላ ሁሉንም ነገር አውርተናል። ያደረከውን ነገርም አንድ በአንድ አውቀናል።
በእኔና በሷ መሃል ጓደኛም ሆነ ሌላ ወገን እንደማያስፈልግም በደንብ ባንተ ተምረናል። የጓደኝነትን ጥግ አሳያለሁ ብለኸኝ ነበር። ልክ ነህ፣ አሳይተኸኛል። እኔ አብሮ አደግ ጓደኛዬ ነህና ክፉ መናገር አልፈልግም። ሁለተኛ የኔ ህይወት ውስጥም ሆነ የኔና የሷ ህይወት ውስጥ ድጋሚ ላይ አልፈልግም። ላረክል ነገር እናመሰግናለን። ድራማን የሰራክብን አድንቄሃለሁ። አፈቅርሻለሁ። እኔም አፈቅርሃለሁ። Salam, Belwa,